ልብሴ እንዳይቆሽሽ አልንበረከክም ነበር ትለናለች። እስከ 5 ዓመቷ ድረስ ያደገችው በአዳማ ከሴት አያቷ ጋር ነው። በኋላ አባቷና እናቷ ከሳውዲ አረቢያ ሲመለሱ ወደ ድሬዳዋ በማምራት ከቤተሰቦቿ ጋር መቀላቀሏን ታስታውሳለች። ምንም እንኳን የተለያየ የህይወቱ ውጣ ውረዶችና አካሄዶች ቢኖሩም እግዚአብሔር ግን ገና ከልጅነቷ ጀምሮ ለእርሷ ያዘጋጀው ልዩ መንገድና የህይወት ፓተርን እንደነበረ ታምናለች። እናቷ በ9 ልጅ ቤተሰብ ውስጥ አባታቸው በሌለበት ጊዜ ሁሉን ነገራቸውን አሟልታ ያሳደገች ጠንካራ ብርቱ ነጋዴ ሴት ነበረች። እናቷ ለሰዎች ደግ ሰጪና አሳቢ እንደነበረች የምትናገረው ሳራ እሷም ራሷን ችላ የራሷን ውጤትና ስኬት ለማሳየት የምትጓጓ ሰራተኛና ራሷን የምትችል ሴት እንደምትሆን የዚህች እናቷ ማንነት ትልቅ ተጽዕኖ እንደነበረባት ታስረዳለች። ገና በልጅነቷ 8ኛ ክፍል እያለች የሰዎችን ወርሃዊ ደሞዝ በመጠየቅ በዚህ ደሞዝ በአመት ይህን ያህል አግኝተው እንዴት ይኖራሉ በማለት ትጨነቅ ነበር። ይልቁንም የካፌ የሬስቶራንትና የፀጉር ቤት ባለቤቶችን ገቢ በመመልከትና እናቷ በጨርቃጨርቅ ንግድ የምታንቀሳቅሰውን ገንዘብ በማየት የወር ደሞዝተኛ መሆን እንደማትፈልግና ወደ ንግዱ ዓለም እንደምትገባ ገና በልጅነቷ ታውቅ ነበር። በኋላም ወደ አዲስ አበባ መጥታ ከዚያም ወደ ፈረንሳይ ሀገር በመሄድ ለጥቂት ጊዜ ቆይታ ተመለሰች። ወደ ኢትዮጵያ እንደተመለሰች የፋሽን ዲዛይን ትምህርት ቤት ከፈተች። በተቋሙ የመጀመሪያ ዓመት ላይ ሳለች ኢትዮጵያንና አፍሪካን የሚያስተዋውቅ ትልቅ የአፍሪካ ቁንጅና ውድድር ዝግጅት አዘጋጀች። ነገር ግን ያ ዝግጅት በከፍተኛ ሁኔታ ከሰራት። በዚህም ምክንያት የመጡትን መምህራን ደሞዝ መክፈል አቅቷት መምህራኖቹ ከሰሷት። በዚያ ከባድ የኪሳራና የጭንቀት ወቅት በጣም የምታምነው ራሷ ከዜሮ ያሳደገችውና የሰለጠነችው አንድ ወጣት የቅርብ ሰራተኛዋ ነበረ። አንድ እሁድ ቀን ሳራ ከቤት ወጥታ አዲስ አበባ ውስጥ በእግር እየተጓዘች ሳለች ወደ ህንፃዋ ጥበቃ ዘንድ ደረሰች። ጥበቃውም ለፍርድ ቤትና ለክስ የሚሆኑ የተማሪ ፋይሎችንና የፔሮል ሰነዶችን ያ ያመጣሽው ልጅ አምጥቶ አስቀምጦልሻል ብሎ ነገራት። ሳራ ያንን ሰነድ ስትቀበልና የቅርብ በተቀመጠችበት ወንበር ላይ ሆና ሰውነቷ ሁሉ ህመም ውስጥ ገባ። እንዴት ያመንኩትና ኮትኩቼ ያሳደግኩት ልጅ እንዲህ ያደርገኛል በማለት በከፍተኛ እንባና ጭንቀት አለቀሰች። በዚያ ህመም ድቅድቅ ጨለማና የክህደት ረግረግ ውስጥ እያለች በድንገት የቢሮዋ በር ተንኳክቶ ተከፈተ። በሩ ሲከፈት ከተራ ብርሃን 1000 እጥፍ የሆነ ታላቅ ብርሃን አየች። ጌታ ኢየሱስ ክርስቶስ እጁን ዘርግቶ ከተቀመጠችበት ወንበር ላይ በማንሳት እኔ የህይወት መንገድ ነኝ፣ ከዚህ ብርሃንና ከዚህ መንገድ እንዳትወጪ የሚል ድምፅ ሰጣት። ይህ ድንቅ መለኮታዊ ክስተት ሲሆን ሰውነቷ ሙሉ በሙሉ ይንቀጠቀጥና ከፍተኛ የኤሌክትሪክና የማግኔት ንዝረት ይሰማት ነበር። በተመሳሳይ ጊዜ አፍንጫዋ ውስጥ ልዩ የሆነ የዕጣን መዓዛ ይሸታት ነበር። ከጎረቤት የነበረች አንዲት ክርስቲያን ሴት መጥታ ስታያት የሳራ ህመም ፈጽሞ መሄዱን ከዚህ ቀድሞ ለሆስፒታል ሪፈር ተጽፎለት የነበረው የጤና ችግሯና ጭንቀቷ ወዲያውኑ መፈወሱን ተረዱ። ያችም ሴት መጽሐፍ ቅዱስ አውጥታ ቃሉን ስታነብላትና ስታስረዳት ሳራ በልቧ ውስጥ የጌታን ድምፅ ያንን ብርሃን መዓዛ የመናፈቅ ትልቅ ጥማት አደረባት። ከዚያ በኋላ የቁንጅና ውድድሩን ዝግጅት ኮንትራት ለመጨረስ ከጓደኛዋ ጋር በተለያዩ ሀገራት በመንቀሳቀስ ጀመረች። ጓደኛዋም ወደ አንዲት የጸሎት ቦታ ወሰደቻት። በዚያም አገልጋዩ ወንድም ጓደኛሽ ዛሬ ከሞት ማምለጥ አለባት ብሎ ጸለየላት። በእርግጥም በጉዟቸው ላይ ትንሽ አደጋ አጋጥሟቸው እግዚአብሔር ከአደጋ አስመልጧቸዋል። በኋላም ወደዚያው አገልጋይ ዘንድ ተመልሳ ስትሄድ አገልጋዩ ተመልሶ ትንቢት ተናገራት። በማህፀንሽ 2 ወር ከ16 ቀን የሆነች ሴት ልጅ አለች አላት። ሳራ ግን በወቅቱ ከነበረችበት የጤና ሁኔታ የተነሳ ነገሩ ስላልገባትና ስላልተቀበለችው ለመንበርከክና ልብሷን ለማቆሸሽ እንኳን ፈቃደኛ ሳትሆን ቆማ ትከራከረው ነበር። ነገር ግን አገልጋዩ ወንድም እግዚአብሔር የገለጠለትን ነገር የልጅነት ታሪኳን የሄደችበትን ስፍራና የነበሩትን ሰዎች በዝርዝር ሲነግራት በሳራ ውስጥ የነበረው ኩራትና ትዕቢት ሁሉ ጠፋ። መሬት ላይ ተደፍታ በጌታ ፊት ስቅስቅ ብላ አለቀሰች። ከዚያ አጋጣሚ በኋላ ያ አገልጋይ ወንድም መጽሐፍ ቅዱስን በጥልቀት አስተማራት። ቃሉን እያጠናችና እያወቀች መጣች። ዶክተር ዘንድ ሄዳ ቼክ ስታደርግም ልክ እንደተናገረበት ቀን 2 ወር ከ17 ቀን እርግዝናዋ ተረጋገጠ። ሳራ እግዚአብሔር ከምን አይነት ከባድ የህይወት አዘቅት ኪሳራና የልብ ስብራት ውስጥ አውጥቶ የህይወት መንገድ እንዳሳያት በመረዳቷ
ከዚያ ጊዜ ጀምሮ ራሷን ሙሉ በሙሉ ለጌታ በመስጠትና በቃሉ በመጽናት እውነተኛውን የክርስቶስ ሕይወት መኖር ጀመረች። ለዛሬ ያዘጋጅንላችሁ ይህን ይመስል ነበረ። ብትሰሙት ይጠቅማችኋል ብለን ያሰብነውን ይዘንላችሁ መተናል። ስላዳመጣችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ኮሜንት ማድረግ አትርሱ። ሻሎም